ሰላም ገነት ይባላለሁ። ዛሬ ስለ ዶዳይ የባትሪ ቴክኖሎጂ ላሳየው የመጣሁት። በድርጅታችን ሁለት አይነት ባትሪ ቴክኖሎጂ ሲኖር የመጀመሪያው ፊክስድ የሆነ ባትሪ ያለው ሞተሮች ሲሆን ሁለተኛው ደግሞ ስዋፐብል የሆነ ባትሪ ያላቸው ሞተሮች ናቸው። የመጀመሪያው እዚህ ጋር የምትመለከቱት ፊክስድ ባትሪ ያለው ሞተር ሲሆን ስሙ ኤችኤስ ይባላል። ባትሪውን ከ3 ሰዓት እስከ 5 ሰዓት ፉሊ ቻርጅ አድርገን መጠቀም እንችላለን። በቤታችሁ በማንኛውም ቦታ ላይ ቻርጅ በማድረግ መጠቀም ይችላሉ። እንደምትመለከቱት ቻርጀሩ ይሄ ነው። ይሄን በመጠቀም ሞተሮትን ከ3 ሰዓት እስከ 5 ሰዓት ድረስ ቻርጅ አድርገው አገልግሎቱን መጠቀም ይችላሉ ማለት ነው። በመቀጠል ደግሞ ማሳያችሁ የስዋፐብል ባትሪ ቴክኖሎጂ ሆኖ ባትሪያችንን የሚጠቀም የቴስዋን ባይክ ነው። ቴስዋን ባይክ ስዋፐብል ቴክኖሎጂ ይጠቀማል። ስዋፐብል ባትሪ ቴክኖሎጂ ማለት ነው። ይህም ማለት ባትሪው ፐርማነንት ያልሆነ በማንኛውም ሰዓት ቻርጅ ተደርጎ ሊቀየር የሚችል ነው። ስዋፐብል ቴክኖሎጂን በሰፊው ሳብራራላችሁ እኛ በከተማችን ላይ የተለያዩ ቦታዎች ልክ እንደ ነዳጅ ማደያ ያስቀመጥናቸው ቻርጂንግ ስቴሽኖች አሉ። ያን ቻርጂንግ ስቴሽን የተለያዩ ባትሪዎችን ፉል አድርገን ጠብቆታለን። እርስዎ በማንኛውም ሰዓት ከ2 ደቂቃ ባነሰ መጥተው ባትሪውን ስዋፕ ማድረግ ወይ ደግሞ መቀየር ይችላሉ ማለት ነው። ከዛ ውጭ ደግሞ የተዘጋጀ አፕሊኬሽን አለ፣ መተግበሪያ አለ። መተግበሪያው ላይ ምንም አይነት ከሞተሩ ጋር የተገናኘ ጥያቄዎችን፣ ሎኬሽኖችን ቢፈልጉ፣ ባትሪው ስንት % እንዳለው ማወቅ ቢፈልጉ ዲቴይልድ የሆነ ኢንፎርሜሽን አለው። እዛ ላይ በመግባት ቦታዎችን ማወቅ ቢፈልጉ ቦታዎችን በቀላሉ አክሰስ ማድረግ ይችላሉ። ባትሪ የቀሩትን % አይተው ወደሚቀርቡት ስቴሽን ማንኛውም ቦታ ላይ ሄደው በማንኛውም ሰዓት መስተናገድ ይችላሉ ማለት ነው። ስለ ስዋፐብል ባትሪዎቻችን አንዳንድ ጥቅሙን ልንገሩት። የመጀመሪያው ባትሪውን ቼንጅ ለማድረግ ወይ ለመቀየር ከ2 ደቂቃ ያነሰ ጊዜ ነው የሚጠቀሙት። ሌሎች ፊክስድ የሆኑ ሞተሮቻችን ግን እርስዎ በቤቱ ከ2 ሰዓት እስከ 5 ሰዓት ቻርጅ ማድረግ ሊጠበቅቦት ይችላል። ይህም ጊዜዎትን እንዲቆጥቡ ይረዱታል። ከዛ ውጭ ሌላ ልንሰጡት የምንችለው ጥቅም አዲስ አበባ ውስጥ የተለያዩ ቦታዎች ላይ የቻርጂንግ ስቴሽን ወይ ደግሞ ቻርጅ መሙያ ቦታዎች ስለሚገኙ እርስዎ ምንም አይነት ጭንቀት ውስጥ ሳይገቡ በማንኛውም ሰዓት አገልግሎቱን እንዲጠቀሙ ያደርጎታል ማለት ነው። ባትሪው አለቀብኝ አላለቀብኝ ብለው ማሰብ አይጠበቅቦትም። ስልኮት ላይ መተግበሪያዎትን በመጠቀም የባትሪ ፐርሰንቶትን በማየት አቅራቢያት የሚገኝ የባትሪ ቻርጅ ማድረጊያ ስቴሽን በመሄድ አገልግሎቱን መጠቀም ይችላሉ።